ሰላም ሰላም ውድ ተመልካቾቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ ጋር ሁሉ ሰላም ነው አለን። እንግዲህ ዛሬ በሰው ቻናል ከች ብዬላችኋለሁ። በማትሉኝም ታውቋታላችሁ። ባስዬ ኢትዮ መጥቼላችኋለሁ ማለት ነው። ያው እኔን አታውቁኝም፣ በእርግጥ የእሷ ጓደኛ ነኝ። እንዴት ናችሁ? ደህና ናችሁ ወይ? እኛ ጋር ሁሉ ሰላም ነው። ረመዳን ጾም እንዴት እያደረጋችሁ ነው? እንኳን ለረመዳን ጾም አደረሳችሁ አደረሰን። ክርስቲያናዊት ወንድሞቼም እንኳን አደረሳችሁ ለአብይ ጾም ማለት ነው። ለፋሲካ አይደል ነበረ። አንዳንዴ እኮ ቀላቅላለሁ እና እንዴት ናችሁ? ደህና ናችሁ ወይ? እኛ ጋር ሁሉ ሰላም ነው፣ ደህና ነን ማለት ነው። እንግዲህ ዛሬ ጓደኛዬ ሰርፕራይዝ ላረጋት ነው። በምን አትሉኝ? በምግብ በየአይነት ልሰራ ነው። ሰሞኑ ያው ታውቃላችሁ ስራ እንዴት እንደሚበዛ ምንም ነገር አንሰራም ነበር። ዛሬ ግን እኔ ሰዎችም ስለሌሉ እረፍት ትንሽ ነበረኝና በዛ ለምን አልሰራም። እሷ ደግሞ ስራ ላይ ነች በይሳት እና ደግሞ ሰርቼ ለምን እሷን አላስደስታትም በራሷ ዩቲዩብ ብዬ መጣሁላችሁ። ደግሞ እናንተ እንዳታሳፍሩኝ፣ ላይክ፣ ሼር፣ ሰብስክራይብ አርጉ። ላይክ ደግሞ እንዳረሱ ያው ብዙ ጊዜ ስለሚረሳ ብዬ ነው እና ላይክ እንዳረሱ፣ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። አስደስቶኝ እሺ። እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አሁን ወደ አሰራሩ እንሄዳለን። 4 አይነት ወጥ ነው የምንሰራው። ሽሮ፣ ምስር እና ጥቅል ጎመን፣ ድንች፣ አልጫ እንሰራለን ማለት ነው። እዚህ ጋር ሁሉንም አዘጋጅቻለሁ። ግብአቱ የሚያስፈልገውን ሽንኩርት እዚህ ጋር ለአራቱም ወጥ የሚሆን በዛ አድርጌ ከትፌ አዘጋጅቻለሁ። ቲማቲምም እንደምታዩት እዚህ ጋር አዘጋጅቻለሁ። ነጭ ሽንኩርት፣ ለድንቹ ደግሞ የሚሆን ካሮት ትንሽ እያዘጋጅቻለሁ። እዚህ ጋር ደግሞ ይኸው ድንች ልጬ ከትፌ አዘጋጅቻለሁ ማለት ነው። ጎመኑም እዚህ ጋር ከትፌ በትንሹ ነው የምሰራው እና አብራችሁን ቆዩ። አሁን ወደ አሰራሩ እንሂድ። እዚህ ጋር ይኸው እንደምታዩት ድስት አዘጋጅቻለሁ። ለአራቱም ነው ያዘጋጀሁት። ያው እዚህ ጋር ደግሞ ለሽሮ፣ እዚህ ጋር ደግሞ ለጎመኑ፣ እዚህ ጋር ደግሞ ለምስሩ፣ እቺ ደግሞ አልጫ የምሰራባት ነች ማለት ነው። አሁን ወደ አሰራሩ እንሂድ። ሌትስ ጎ። ይኸው እንግዲህ እንደምታዩት እዚህ ጋር ሽንኩርቲን ሁሉንም ጨማምሬ፣ ሁሉንም ስላችሁ ሽንኩርት ማለት ነው ለአራቱም የሚያስፈልገው። ነጭ ሽንኩርት እያደረኩ ነው። እዚህ ጋር እዛኛው ላይ ወደዚህ አድርጋለሁ የድንች ውስጥ። ይሄ እንግዲህ ሽሮ የሚሰራበት ነው። እዚህ ላይ ደግሞ ቲማቲም አድርጌያለሁ። አልጫ ላይ ቲማቲም አልጠቀምም። ቀይ ወጥ ላይ ቲማቲም ማለት ነው። ይሄ ደግሞ የምስር
ጎመን ያደርጋለሁ። ባይዘው ምንም ነገር አያስፈልገውም። ጎመን መስራት በጣም ቀላል ነው። ደስ ይለኛል ከምር። እኔ እርድም አላደርግም፣ በዚሁ ነው የምወደው። አሁን አለቀ ማለት ትንሽ ነው የሚቀረው። አልጫው እንግዲህ በዚህ መልኩ እየደረሰ ነው። እርድ አድርጌበታለሁ። አሁን ደግሞ ትንሽ ሲቁላላ ድንቹን አድርግበታለሁ። ያው ሽንኩርቱ ትንሽ ቡኒ ሆነብኝ። ያው ላልጫ ቡኒ መሆን የለበትም በጣም ግን ሆነብኝ። ምንም ማድረግ አይቻልም። የሚያዛግን ቆንጆ አሰራር ነው የሰራው። መስከሩ እሺ እናንተ። እና የሽሮ ደግሞ እየደረሰች ነው። እዚህ ጋር እንግዲህ ተቁላላች ነው እየተቁላላች ነው ትላላችሁ። ሼር አርጉ፣ ላይክ አርጉ ተናግሬያለሁ። በኋላ ያለበለዚያ በየቤታችሁ እየመጣሁ ነው ማስደረጋችሁ። ሰምታችኋል። የምስሩን እንግዲህ በዚህ መልኩ እያቁላላሁት ነው። በርበሬ አድርጌ ጋይስ እንግዲህ እንዳፈርዱብኝ እሺ። ካሜራው ከተዘበራረቀ አቀዳዴ ሁሉ ነገር ትክክል ካልሆነ እንዳፈርዱብኝ እሺ። አዲስ ስለሆንኩኝ ነው። ውዶች ይሄው እንደምታዩት እንግዲህ ጎመኔ ደርሷል ማለት ነው። እንግዲህ ይሄው እንደምታዩት ጎመኔ በዚህ መልኩ ደርሷል። ጨውም ቃሪያም ጨምሬበታለሁ። ኦልሬዲ አሁን ማውጣት ብቻ ነው የቀረኝ ማለት ነው። ትንሽ እንትን ይበለው ከዛ ማውጣት ብቻ ነው የቀረኝ። እንግዲህ ምስር ሱጎ ነጭ ሽንኩርት አረግበታለሁ ማለት ነው። እንደምታዩት ይሄ ደግሞ ሽሮ እስቲ ሽሮ እንወድ ሰው ማን ነው? እኔ ሽሮ በጣም ነው የምወደው። ትንሽ ሲቁላላ ውሃ ነው የማደርግበት የሽሮ ላይ ማለት ነው። እኔ ምንም በርበሬ ምንም አያደርግም። ምክንያቱም ሽሮ እንትን ስለሆነ ምንድን ነው የሚባለው ባልትና ነው ምናምን ነው። ኦልሬዲ ሁሉም ነገር አለው ውስጡ ማለት ነው። እና በርበሬ ምናምን አያስፈልገውም። ውሃ ብቻ ከልሳለሁ። ከዛ ሽሮ ማለት ነው። እንደውም ምስሬን አደርጋለሁ። እዚህ ጋር ደግሞ ድንቼ ደርሶልኛል ማለት ነው። አያምርም? ግን በጣም ነው የሚያምር። አሁን ቃሪያና ጨው አድርጌ እሱንም ማውጣት ነው የቀረኝ። ትንሽ እሳት ሚታውና ከዛ አውጣዋለሁ ማለት ነው። እንዴት አያችሁት? እንደምታዩት አሁን ነው የሽሮ የፈላ ሆና ባይደረኩበት ያው ፈልቷል። አሁን ሽሮችን እናደርጋለን። በነገራችን ላይ አይጓጉልም። ምሳሌም ደግሞ እዚህ ጋር እየደረሰች ነው። እንትን ሊቀጥል ነው እንዴ? እንጨምርበት መሰለኝ ግን ገና ነው። እንግዲህ ውዶች ይሄው እንደምታዩት ጨርሻለሁ። ሽሮም ደርሶልኛል፣ ድንቹም ጥቅል ጎመኑም ደርሶልኛል። አሁን ማውጣት ብቻ ነው የቀረኝ ማለት ነው።
ምስሩ ብቻ ትንሽ ይቀረዋል። እዚህ ጋር እንግዲህ እንደምታዩት ሊጥ አብኩቼ ነበረ። የእንጀራ ሊጥ ማለት ነው፣ ነጭ ዱቄት ማለት ነው። እና ያው እንጀራ ኦርደር ለማድረግ እዚህ አይመጡም ቶሎ ማለት ነው። ባለፈው አድርገን ነበረ፣ ኦርደር አድርገን ነበር። ፍሪጅ አስቀምጠነው ሻገተ እና አሁን ደግሞ እኔ ቤት ውስጥ ለምን አላዘጋጅም ብዬ ያው ከዚህ በኋላ ደግሞ አብረን እንጋግረዋለን፣ እናየዋለን ቆንጆ ነው ወይስ አይሆንም የሚለው። በእርግጥ ያው ከዚህ በፊትም ጋገር ያለው አሪፍ ነበረ። እስቲ አሁን ደግሞ አሞክረውና አብረን እናየዋለን ማለት ነው ውዶች። ትንሽ ቆይቼ ጋግረዋለሁ። እናንተም ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ። ያው በቃ ምስሬም አሁን ደርሷል። ማውጣት ብቻ ነው የቀረኝ። ሁሉም ነገር ጨርሻለሁ። እንጀራውን ደግሞ ትንሽ ቆይቼ አሰፋዋለሁ ማለት ነው ውዶች። እንግዲህ ውዶች ይኸው በዚህ መልኩ ጨርሻለሁ። እንዴት አያችሁ? ታሪፍ ነው። እንግዲህ እንጀራውን ስጋግር ያው አላሳያችሁም። ድንቹ ግን ያው ቀደም እንደነገርኩት ሽንኩርት ትንሽ እንትን ስላለብኝ ተቀራለ እና በዚህ በተረፈ ግን በጣም አሪፍ ነው። እንጀራውንም ስጋግር አላሳያችሁም። እንግዲህ ይኸው ጓደኞቻችንንም ጠርቻ ያለው ማለት ነው። ሁለቱ ግን አልመጡም። 4 ነን አንድ ላይ እና እንዴት አያችሁት? እስቲ ከ10 እሬት አድርጎ እሺ። እስቲ ያስየ ያለ ተናገሪ። አንቺ መተሻል እንዴት አየሽ? አሪፍ ነው እንዴ? በቃ የበለጠ ደግሞ ስበላ በልቼ መሰክራለሁ። አይሻልም? ይሻላል። ግን እንደዚህ ራሱ አሪፍ ነው። በጣም ደስ ይላል። ስታዩ እንዴት ነው አቀራረብሽ ምናምን ነገር በጣም ደስ ይላል። የምር አቀራረቡ በጣም አሪፍ ነው። ወደሽው? በጣም ድንቹ ግን ያው ትንሽ ተቀራለ። ችግር የለውም። ያው እንግዲህ እንጀራውንም ያው እንትን ስል አላሳያችሁም። ሌላ ጊዜ ከፈለጋችሁ አሪፍ ነው። እንግዲህ ያው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንወዳችኋለን። አስዬ የላ በስተመጨረሻ የምትይው ነገር ካለ ሁሌ የሚል መድብሽ አዛን እየገባን እኮ እንግዲህ እስቲ ቢና አስተያየት ሰጫለሽ። ግን ልጆቹ ግን ቀሩብን። በቃ ለነሱ እንደገና እናቀርብ ነው። እንመጣለን። በጣም ነው የሚጣፍጠው። እጅሽ ይባረክ። አንቺና ገባ እንግዲህ አረታይ አማቻችን እንግዲህ በጣም አፍሷል። አረታይ እና ውድ ተመልካቾቻችን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አበረታቱን። እሺ ቅመሞቼ፣ በጣም አሪፍ ነው። የላ ባይ እናመሰግናለን። እሺ